ጉድ ሕዋታይና ንሰምዕ ዘለና እና አን ጃኒ ባሌ አውላየን ይባላሉ የጃኒ እናት ባላውላ ናቸው ይሄንን የሚያክሰው አለ የለም ጃኒ አውላ ማለት ነው መንሱር ጀማል አዶናይ ቁልዕነት ይወጥቅዑ ወንበይ ምንም ክፍአት ይውልይ ይብለናል አዶናይ በርግጠኝነት ነው ምነግረ ልጅነት ስላለበት እንጂ ክፉ ሰው አይደለም እዚ ጥራ የሆነ ሕዋት መከላከያውን አጎን አዶናይ ይብለናል በጣም ነው የምታሳዝኑ የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት እናንተ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ እናንተ ምን አይነት ኢትዮጵያዊ የሆነ ወጣት ነው ማየት የምትፈልጉ ከምኡን ቮይካ ሰልፍ ክንወጽና ይብለናል ወንድማችን ነው የመቀሌ ልጅ ነው የሰፈሬ ልጅ ነው በመቀሌ ደረጃ ሰልፍ እንወጣለን ሰላም ቤተሰብ ፕላስ በብዘላሁሞ ሰላምኩም ዝሕናወልኩም ለማዓቲ እዚኦምን ካልኦት ሪአክሽን ቪዲዮን ሒዘ መጽለሁ ነዝገዛዚ ሓደሽቲ ዝኾንኩም ታይ ትጽበየለሁም ሳብስክራይብ እና ላይክ ብምዋር ነዚ ቪዲዮ ዝጀምርዎ ንኽድ زي سئمكانمو كحاممي تمالع بباتي لما قعي زي سئمكني كعبديتيو እሺ ጋይስ ቅድም ናብዞም ዋና ቪዲዮታትና ምኻድና ከም ምእተው ክኾነና ዒዋላ ኣብ ሰበይቶ ብኡ ሓዘን ይብለና ለሓውና እስክን ሮይ እዚ ቪዲዮ ስባ ሓሳብ ኮይና ዋየ ሰበይታ ቦየ ዋየ ኒገረየ 30 ዓመት ሙሉ ውጻለይ ነው ልክንዶ ቀዲም ግን በዓለ ኸዋጥያ ዋየ ኒገረ ባይዘወይ ሓውና 30 ዓመቱ ባይዘወይ 30 ዓመት ሙሉ መከሩ ያው ሊዓቶ ነራ ያው እሳኸይዳ ቀዲማ لغنا كنقر كسكنا فقنيوا لغنا حاوي ما دي اخني راز ودي سلستور عندي دوري مانيرا دوري ما زبها حمام دخ عبصي تعالى نقول له زبين الله دقي سانيرا دقي ساري زخون له بري زخ از ودي تلعت حبكا ماما نورماليو مرحا ماما نورمالي موتس نورمال زخونه لغزي من يا تامر تصرغرا مرحين انا تبراني موعي الخي هاي ما من تصرغركي خوينا دي زيغبر قاليكو يا خاوجو ايلي خات الله نعم صاحبك يخدنا قلعتي زيوا ناوي ما تخلخي حيات يسلكين ديات ولا شاع ابياتني خوينا ما تسلك ولا شاع تفري تهلمي لا هذا انا كارلكي ها خريك هاي تتفتح هذه ما خريك ايدا خوينا هلموا لا تسلك لا وادعي هلمي لا بقى هلمي لا تكي تاي هون صلمتني ودي اني راديا واي وجقتني ما ترى خوينا هلم داتا يكون تاي له صريحه يا عريا ريا ننكرنا ينبرزع مرات خمدا قد خيتو تسخلا وبع خيتو تيا اذا تعري تخلخي تروح نعرخيا هم يجرخي خالي معك اتاري لي برايتنس قنيسو اكو يطفيات نترزلا جايس ما انا خبدل كني اخي انا ما موبايل طعمي اللي كنت انوشتن بقدماي ما انا حداس موبايل تلاشاما نابرب عروزات ويا ما تعري الخياليه لحداس عري خلا وا امسكيناتني حقس يلاقا تبرهانكم ነገር ዳኹም ክትገብሩ ይልኸይ እሺ ጋይስ ናው ዝዋና መደብና ክንከድ ከለና መንሱር ጀማል ኩልኩም ትፈልጡ ወይኩም ያው አዶናይ ምንም አይነት ክፋት ይውል ይብለናል እስኪ እዚ ቪዲዮ በሐሳብ ነው ጋይስ አዶናይ በርግጠኝነት ነው ምነግረ ልጅነት ስላለበት እንጂ ክፉ ሰው አይደለም ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም ነገር አዶናይ እኔ ማስበው ምንድነው እኔ ካንዴ ሙለቴ አግኝቼዋለሁ በአካል አብረን በልተናል አብረን ጥጥተናል ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት ያው መንሱር ጀማል ዙለ ዘለ ያው አዶናይ ምንም አይነት ክፋት ዘለዎ ሰብ ይኾነ ከም ቁልዕነት ተጥቂዑ ወይም በይ ምንም ዘእስር ጉዳይ ይኾነ ዝባሃል ዘሎ ይዙለና ዘለ ምስ አዶናይ ተራኺብና ኢና ሓቢርና ሰቲና ኢና ሓቢርና በሊዕና ኢና እና አዶናይ እዚ አይግበኦ ይዙለና ዘለ ሱን ያው መንሱር ነው አል ብስጋት ይዝናገረለ ድሕር ካሊ ዓደ ሰበብ ሒዙሉ ኸይመጽእና እስከን ሮዮ በቃ ይሄ ልጅነቱ አለ አይደለ እሱ ነገር ነው ብዬ ነው ማስበው ነኝ ከዛ በተረፈ ግን ሌላ ሚሽን ያለው ሰው
ክፋት ያለበት ሰው ደግሞ ችግሩ ምንድነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ፎሎወርሱም እውቁናውን በአንድ ቡ ማድረግለት በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ያው ምእሳር ወን ሓደ ጊዜ ንጽቡቅ ነገር ይዝገብረልካ ይዙለና ዘለና ሄድስከ ምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋም የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። እሺ ጋይስ ናብ ዝቅጽል መደብና ክንከድ ከለና ሓደ መከላከያ ሓውናውን ኣብ ጎን አዶናይ ኮይኑ ክእሰሬውል ይብለና ለስክ እዚ ቪዲዮ እሱ በሐንሳብ ኮይና ንረዮ። በጣም ነው የምታሳዝኑ። የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት ነው። እናንተ ምን አይነት ኢትዮጵያዊ ነው ማየት የምትፈልጉ? እናንተ ምን አይነት ኢትዮጵያዊ የሆነ ወጣት ነው ማየት የምትፈልጉ? መልካምን የሚያደርጉ ከዘረኝነት የራቁ ማየት የማትፈልጉ ከሆነ ምን አይነት ወጣት ነው ማየት የምትፈልጉ? ያው ዝሓውና እዚ ዝብሎ ዘሎ ከመይ ዓይነት ኢትዮጵያዊ ኢኹም ትደልዩ እዩ ዝብሎም ዘለ ኣይግብኦ እዩ ዝብለና ዘሎ። ወንድሙን የሚገል ወንድሙን የሚያጠፋው የወንድሙን እጅ የሚቆርጥ ነው ማየት የምትፈልጉ? እንዴ ስንት ከፍሎክ ነው ምናምን የምትሉኝ? እኔ ድንገት አንድ ግለሰብ እንኳን ከፍለኝ ዋጋ ይቅርና እኔ በግሌ ለአገሬ ዋጋ ከፈልኩኝ እንጂ አገሬ ራሱ ለእኔ ከፈለች ዋጋ የለም። አንድ ዋጋ ያው ከምቲ ዝብሎ ዘለ ሓውና ስኹም ትደልዩ ወሲ ሓው ዝቐትል ሓፍቱ ዝቐትል ዲኹም ትደልዩ? ኣነ ብግለሲ ንሃገረይ ገይረላይ ሃገረይ ግን ናይ ዝገበረትሉ ነገር የብላ እዩ ዝብለና ዘሎ። እስኪ ንኸይድ። የከፈለልኝ ክርስቶስ ነው ለዛሬ እንድደርስ ምክንያት የሆነ ታውቃለህ። እኛም ቪዲዮ ራሱ ይልኝ ያን ቪዲዮ ራሱ አይቶ አያውቅም እስከዛሬ። እንዴ እሱ እንዲያይ ደግሞ አይደለም እኔ የሰራው። በሶሻል ሚዲያ የከፈታችሁት የሆነ ፕሮፓጋንዳ ደግሞ አለ። እንደዚህ ሆኖ እንደዚህ ሆኖ እንደዚህ በቃ ተውት። እኛ እኮ በየትም ብትመጡ አለን እንመልሳችኋለን። እናንተ አጥጋቢ መልስ እንሰጣችኋለን። እዚህ ሀባሻ ነው እዚህ ሀምባሻ የሚለው የሆነ ወሬ አለ። እንደዚህ አልቆ ብሎ ይነፍሳል። ይሄ እንግዲህ የቅናት ብዛት ነው። ቅናት ከዚህ የተነሳ እኮ ነው የወንድሙን እጅ የሚቆርጥ የወንድሙን አንገት የሚቆርጥ ከዚህ የተነሳ እኮ የዚህ ፍሬ ናቸው እኮ የሰይጣን መናፍስቶች ልጆች ናቸው እኮ በመልካም የሆነ ነገር የሚናደደው መልካም። ያው ዝሓውና እዚ ዝብሎ ዘሎ ያው ዝተቆልዓ ኣብ ፅቡቅ ደረጃ ስነዝነበረ ያው ቅንኣት እምበይ ካሊእ ነገር ክኸውን ይኽእል እዩ ዝብለና ንኺድ። በሆነ ነገር የሚቀኑና በቃ ከቅናታቸው ብዛት የወንድማቸውን ነፍስ የሚያጠፉ ማለት ነው። ስለዚህ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ? እኛ ባይዘው መልካም ነገር ስናይ መልካም ነገር የተሰራውን የተደረገውን አይተን ሼር የምናደርገው ሰዎቹ መልካም ነገር አድርጎ የማያውቁ መልካም ነገር ሲያደርጉ ምን አይነት ተቀባይነት እንዲኖራቸው ለመግለጽ አክል ባይዘው ይሄ ልጅ ላይ ተናገራችሁ አልተናገራችሁ አወራችሁ አላወራችሁ እሱ እስከዛሬ ቪዲዮውን ራሱ አላየም። እኔ ተናገርኩ እኔ ምን አለ አይ ዶንት ኬር አገባኝም። ይሄ ልጅ ላይ ተናገራችሁ ምን አላችሁ አወራችሁ ልጁ የከፍታ እንትን ላይ ነው ያለ። ዞር ብሎ እናንተ ወለ የሚያዳምጥበት ጊዜ ይኖራል ብዬ አላስብም። እና ካንቱ አትልፉ። ቤትም ብትመጡ ደግሞ እኛ እንመልሳችኋለን። በየትኛውም መንገድ ብትመጡ አለን አታጡ ነው። ቴንክ ዩ። እስኪ በመቀጻል ቮይ ከሓውናውን እዚ ነገር እዚ ተናጊሮለ እስኪ በሐንሳብ ኮይና ንሪኦ። ሰላም እንዴት ናችሁ? ይሄ ለመላ ኢትዮጵያዊ ነው ሰላምታው። ለወንድማችን ድምጽ ነው። አዶናይ ኢትዮጵያዊ ነው። ፖለቲካ ነፃ ነው። ፖለቲካ የለበትም። ለምን ስላሸነፈ ሰግጥ ፈምስ ቢሆን ለምን በሰግጥ ፈምስ ከታሰረ ለምን መጀመሪያ አታስሩትም? አንድ አመት 2 አመት 3 አመት ያህል አልሰራም ሰግጥ ፈምስ እያለ ስላሸነፈ ለምን ዘረኝነት እናደርገዋለን? ወንድማችን ነው። የመቀሌ ልጅ ነው። የሰፈሬ ልጅ ነው። በመቀሌ ደረጃ ሰልፍ እንወጣለን። በትግራይ ደረጃም ሰልፍ እንወጣለን፣ እንቃወማለን። ለምን ፌደራል ወንድማችን ነው። ኢትዮጵያዊ ነው። እሺ ጋይስ ቮይ ከሓውና ዝብሎ ዘለ ያው አዶናይ እዚ ኣይግብኦይ ኢትዮጵያዊ ካብ ዘረኝነት ነፃ ዝኾነ ሰብ እዩ። ስለ ኢትዮጵያዊ ዝሰብኽ ነበረ ሰብ እዩና እዚ ኣይግብኦይ ተዘይኮይኑ ሰልፊ ክንወፂና እዩ ዝብለና ኣሎ። ቮይ ከሓውና እስኪ ንኺድ ንሪኦ። እሱ እንደ ዘረኝነት አያስብም። እኩል ነው ደግሞ ያገዘው የአማራ የድቻ የኦሮሞ ነው። ለምን ዘር ታራጋላችሁ? ሰይፉ እንደዛ ዘር አረገ፣ ለብቻዋን አቀረባት። ስለተሸለመ ለምን በፌደራል ይጠየቃል? አሁን ይታሰራል። ይሄ ለፌደራል ኮፕሊንግ ሼር ሪፖስት አድርጉልኝ። ሰልፍ እንወጣለን። በመቀሌ ደረጃ በትግራይ ደረጃ እንቃወማለን። በኢትዮጵያ ደረጃ አዶናይ ይውጣ። ምክንያቱም አዶናይ ከፖለቲካ ነፃ ነው። እንደ ኢትዮጵያዊ ነው የሚኖረው። ይሄ ሼር አድርጋችሁ
ኮፕሊንግ አድርጉ ሰልፍ እንወጣለን ከምቲ ዝብሎ ዘለ ምንም ጥፍኣታው ዘይብሉ እዩ ተኣሲሩ ዘለ ኣዶናይና ምንም እዚ ኣይግብኦይ ሰልፊ ክንወፂና እዩ ዝብለና ዘለ ያው ኣዶናይ ሓውና እውን እስር ቤት እዚ ሕፅሩ መዋፅኦ ይፍጠረሉ እስኪ ናብ ዝቕፅል መደብና ንኸይድ እና ጃኒ ባሌ አውላየን ይባሃል ኣለዋ የሆነ እንደመጣ በዛው እንድታዩት ነው ልጆቻችሁ ለጊዜው እቺን ቪዲዮ ባያዩት ደስ ይለኛል ባያዩት እሺ የጃኒ እናት ባላውላ ናቸው ይሄንን የሚያክሰው አለ የለም ጃኒ ማለት ነው ከዚህ አልጀምሮ ያመልካሉ አልገባኝም ያመልካሉ አሁን እዩልሽ ትክክለኛውን ነገር ጠንቋይ ናት እናቷ ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው ይሄን አረግልሽ እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ እኔ ናችን እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ ይሄንን በዚህ ቀን ያደርግልሃል ያው እዞም ቲክቶከራት እዚኦም ካበይ ከም ዝሰምዑ አይንፈልጥ እና አኒ ጃኒስ ጠንቋሊት የኔም ዙሉ ዘለው እስኪ በሐሳብ ኮይና ንሪዮ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አምጣ ወይ ከሌ ይሄንን ማለት እንትማን አምጣ ይሄንን አምጣ ይሱም ይሄን ብሎ እዛ ላይ ያደርጋል ይሄን አርግበት ይሄ በዚህ ተፈወሳለህ በዚህ ትድናለህ እንደዚህ ከየከሌን አምጥ ወደ ራስ ታዞራለህ ሰውን ታደነዝዛ ይሄ ነው በቃ እሱ ብቻም አይደለም እሱ ብቻ አይደለም ብዙ አይነት ነገር አለ ገባ አሁን ለምሳሌ አንተ የምታመልክ የምትዘይር ምናምን ከሆነ ከቤተሰብ አንዳንዶቹ ሳያውቁ ከቤተሰብ መንፈሱ ወደ እነሱ የሚያርፍ አለ ገብቷል በዘር የሚወራረስ ሳይፈልጉ ለምሳሌ እናታቸው ከእናታቸው እናት የወሰዱት ከዛ መንፈሱ አንተን ከወደደ አንተ ላይ ያርፋል ካለበለዚያ ግን ማለት ነው ወይ ቀበዝባዛ ያረጋል ወይ የሆነ ነገር በቃ ቀላሉ ነገር ወደዛ ነገር መግባት አያስፈልግም በቃ የጃኒ እናት አሁን ጠንቋይ ናት እንግዲህ ጠይቃችሁ ነው አንቺ ኮነሽ የጀመርሽው እውነቱን ተናገሪ ምን ችግር አለው ጀምረሽው አይደል በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ አው ባላውላ ናቸው ግን ቁጭ ብሎ አይፈርዱም ያው ለልጃቸው ሊሰሩ ይችላሉ አንቺ እንዴት ልታቂቻለሽ አልገባል አየው እኔው ለምሳሌ ውስጥ ያሉ ጠንቋዮችን በአጠቃላይ ታውቃለህ ወርቄ አንዴ ብቻ እንድትመለስ ተደወለ እኔ ስለማቅ ማለት ነው ደወለ ይሄንን ልጅ ማለት ነው እንግዲህ ድግምት ተደርጎበት ምናምን እንደነበረ ነው የምትናገረው ወርቄ የምትባለው ድምጿን የምትሰማት ሴት ጠንቋይ ቤት 4 ዓመት ምናምን ብቻ እንደዚህ ቡና በማፍላት ከሰል በማቀጣጠልና በመካደም ምናምን ያገለገለች ሰው ናት እና ስለ ጥንቆላ ታውቃለች ምንድነው እያለች ያለችው ያው ዛ ወርቃት ባህል ቆልዓ ማለት አብንዳ ጠንቋሊ ነ4 ዓመት ከም ዘገልገለት ያው ከምዚ ሓጉ እሳት ገለና ቀጻጸልካ ምናምን ነገር አው አገልጊላ ከም ዝነበረት ይዝነግረና ዘላ እና ስለ ጥንቆላ ትፈልጥ ያ ይዙለና አለ እስኪ ንኽድ ቲክቶከሮች ያስጠነቁላሉ ፎሎ ለማግኘትም ሆነ ምንም ለማግኘት ያስጠነቁላሉ ቲክቶከራት ፎሎወርም ከዝሕሲ የጠንቁልዮም ይዙለና አለ ንኽድ ይመጣሉ እንደዚህ ይደረጋል ነው ያለች ያለችው ሌሎችም እንደዚህ ሲያወሩ ሰምቻለሁ ባይዘው እና የእውነት ሆኖ ከተገኘ ግን በጣም ከባድ ነው አያችሁ ያለ ምክንያት አይደለም ቲክቶክ ላይ ተብሎ የሚዘመተው ማለት ነው ፋሽኑም ስድቡም ልክ እንደ ፌስቡክ ዘመን እንደነበረው ደግሞ ቲክቶክ ዘመን ሆኖ እንደዚህ ጎርፍ የበዛው ያለ ምክንያት አይደለም ግን ዞሮ እስቲ የምትናገረው ነገር እንስማ ዝም ብለን እንስማና መጨረሻ ላይ በደንብ አወራችኋለሁ ከዛ ምንድነው ስሙ ጸጉሩንና ምንድነው ላቦት የነካውን ቲሸርቱን አምጡ ተባለ ነገርኳት በቃ ጠንቋዩ አዲስ አበባም አሉ ደብረ ዘይትም አሉ ለካ ወንዱን ሁሉ በእጃችሁ ስር የምታስገቡት በመተት ነው አይገርምም ከፈለክ ምን አይገርምም ጆከር ይሄን ነገር ስማ ይመለሳል የእንትን ያለ ወርቅ አንድ ጊዜ ወዴ ግን የእርግጠኛ ትክክለኛ ነገር ነው እግዚአብሔርን ትክክለኛ ነገር ነው መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል ግን
እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጂጂን እንዴት ነው ያገኛት? ከኔ ጋር ነው ያገኛት። ጆከር በኔ እኮ ነው ያወቃት። ድሕሪ ምእሳራ እዩ እዚ ነገር እዚ ይስማዕ ኣለና ያው ተኣማንነቱ ክንደየና እዩ ዝብል አይዶን ነው የጠራጠረካ እዩ። እሺ ጋይስ ናሎማዓንቲ መርባተይ ነዚኦም መስል ነይሮም። ቀጻሊ በኋላ ዓይነት ፕሮግራም ኢና ክንራኸብ በብዘለኹም ሰላምኩም ይብዛሕ ባይ